አላሁ አክበር አላሁ አክበር አላሁ አክበር። ፍትህ ፍትህ አክሱም ላይ ላሉ ለሚሰቃዩ እህትና ወንድሞቻችን ጌታችን አንድ ነው አላህ ነው ብለው እምነታቸውን በትክክል ለሚወጡ ሶላት ለምን ሰገዱ፣ ሂጃብ ለምን ለበሱ፣ ዲነል ኢስላም እንዴት ይንቀሳቀሳል ብለው ለሚያስቡ በለውጡ ዘመን በለውጥ ጊዜ ወደ ኋላ ለሚያስቡ አእምሯቸው በንፍጥ ለተሞላ ጽንፈኞች ሙት ወቃሾች ያጼዎችም ሴራ ለሚያንቀሳቅሱ አንድ ኢትዮጵያችንን የሚያባሉ አድርሱላቸው። ኢስላምን መቼም ቢሆን አታጠፋውም። ዲነል ኢስላምን መቼም ቢሆን አትዋጋውም። ዲነል ኢስላምን አጠፋለሁ ብሎ ማለት በተአምር የማይሆን ስትነካው ያመዋል። አጠፋለሁ ብሎ ማለት ፀሐይን አወርዳለሁ ብሎ መታገል ማለት ነው። መቼም ቢሆን መቼም ሊሳካ የማይችል ለጊዜው ብዙ ነገር ልታበላሹ ትችላላችሁ። ብዙ ሰዎች መስዋዕት ሊሆኑ ይችላሉ። ነገር ግን ነገ አላህ ዘንድ ትልቅ ሚንዳ አላቸው። እናንተ ግን መቼም አይመስላችሁም። ኪሳራ ብቻ ነው የምታተርፉት። ቪዲዮ ላይክ ሼር እያደረጋችሁ ሪፖርት እያደረጋችሁ አራቡት። እነዛ ሙት ወቃሾች ወደ ኋላ ወደፊት ማሰብ ሳይሆን ወደ ኋላ ለሚያስቡ ለጭፍኖች፣ ተምረው ላልተማሩ ለቆሻሾች፣ ለርካሾች ሁልጊዜም ኸይር ሳይሆን ሴራ ለሚጠነስሱ ጽንፈኞች አንዲት ሀገር ብቻ አይደለም ሙሉ በኢትዮጵያ ውስጥ ተንሰራፍተው ላሉ ለምቀኞች፣ ለሴረኞች መቼም ቢሆን በኸይር ለማይመክሩት በመጥፎ ለሚመክሩት ለጠማሞቹ ቢቻል አላሁ ሱብሓነሁ ወተዓላ የሁሉንም ቀልብ ያዥ ነውና አላህ ሂዳያ ይስጣቸው። ካልሆነ ደግሞ ከምድር ያንሳቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።